ቁጥር 11/13/2011 መውጣቱን ተከትሎ ዜጎች የመደራጀት መብታቸውን በተሻለ መልኩ እንዲተገብሩ እድል የፈጠረ ሲሆን በሺዎች የሚቆጠሩ አዳዲስ የሲቪል ማህበረሰብ ድርጅቶች ተቋቁመው በሀገራዊ የልማት የዲሞክራሲ ስርዓት ግንባታ የበኩላቸውን አስተዋጽኦ እያበረከቱ ይገኛሉ። አዋጁ በሲቪል ማህበረሰብ ድርጅቶችና በመንግስት መካከል ትርጉም ያለው ግንኙነት በመፍጠር አዳዲስ እድሎችን ፈጥሯል። በመንግስት የተወሰደው የሲቪል ማህበረሰብ ድርጅቶች ሪፎርም የሚጀምረው ከእሳቤ ሲሆን ሲቪል ማህበረሰብ ድርጅቶችን እንደ አንድ የልማት አጋር የሚያይና ይህንኑ እሳቤና ፍላጎትን በኃይል የገለጸ ነው። ይህ ሪፎርም በተግባር እንዲገለጽም በሲቪል ማህበረሰብ ድርጅቶች ባለስልጣን መስሪያ ቤት ሲደረግ የነበረው ያልተቋረጠ እገዛ በዚሁ ታዳሚ ሊያስመሰግናቸው የሚገባ ጉዳይ ነው። ይህንን ተከትሎ